ቅዳሜ ገበያ። ጤና ይስጥልን እንደምን አደራችሁ። የቅዳሜ ገበያ የረቡዕ ነሐሴ 20 2018 መሰናዶችንን ጀምረናል። በሁለት ምዕራፎች ከሙልቀን ወንደሰን ጋር እስከ 5 ሰዓት አብረን እንቆያለን። በዚህ ቆይታችን የምናነሳው ጉዳይ ዓለም አቀፉን የጫት ንግድ ይሆናል። እስከ መጨረሻው እንድትከታተሉን እንጋብዛለን። መቅደማችን የምናደርገው የኢትዮጵያ ብሔራዊ ባንክ የሚያካሄደው መደበኛ የውጭ ምንዛሪ ጨረታን ይሆናል። ዛሬ ነው እንግዲህ የሚካሄደው 125 ሚሊዮን ዶላር ነው እንግዲህ ለጨረታ የሚቀርበው። ይህ ጨረታ እንግዲህ በየ15 ቀኑ ማክሰኞ ዕለት እንደሚካሄድ ይታወቃል። ትላንትና የኢደል መውሊድ በዓል ስለተከበረ ወደ ዛሬ ተዛውሯል። ባለፈውም እንደዚሁ ረቡዕ ዕለት ነበር የተካሄደው። ያኔ ለምን ነበር ወደ ሮብ የተሻገረው? በዚህ ላይ እንዲህ ነው የምንለው ነገር የለም። ግን ዞሮ በየጊዜው ጨረታው የሚደረገው ሰኞ ቀን ይወጣና ማክሰኞ ነው የሚደረገው። አንዳንዴ ደግሞ እንደምታውቀው ቅዳሜ ቀንም ያደርጋል። ልዩ ጨረታውን የሚያደርገው ቅዳሜ ቀን እና ከዛ አንጻር የተለያዩ ቀናትን ሊያመጣ ይችላል። የጨረታው ሂደት ግን በመደበኛነት ይሄ ቀን ነው አላለም። የብሔራዊ ባንክ ይሄ ቀን ነው አላለም። ግን በብዛት የሚያወጣው ማክሰኞ ቀን ነው ጨረታው። እንደምታስታውስ እንግዲህ ይሄ ለ27ኛ ጊዜ የሚካሄድ ጨረታ ነው። ይሄኛው ጨረታ የብርን አቅም እንደዚሁም ደግሞ የዋጋ ግሽበትን ሁኔታም የሚያሳይ ነው እና ምናልባት ዛሬ በሚካሄደው ላይ በተለየ ሁኔታ ከኢኮኖሚ ጋር ተይዞ ሊያመላክተን የሚችለው ነገር ይኖረዋል። ትክክል ነው። ባለፈውት ጊዜያት እንደምታስታውሰው እንግዲህ ሁለት ጨረታዎች ተደርጓል። ወደ 625 ሚሊዮን ዶላር ተሸጧል። የኢትዮጵያን ብር የመግዛት አቅም ለማረጋጋት መንግስት የተለያዩ መንገዶችን ይጠቀማል። ከነዚህም መካከል አንደኛው ባንኮች በጨረታ ገንዘብ የሚያገኙበት አሰራር መሆኑ የምታስታውሰው ነው። በዚህ ጉዳይ ላይ ሁልጊዜም እኛ ሀሳቦችን እናነሳለን። እንደምታውቀው የኢኮኖሚ ለውጡ ከመጣ በኋላ የኢትዮጵያ ብር የመግዛት አቅም በከፍተኛ ሁኔታ ተዳክሟል። በገበያ ይወሰን ከተባለ በኋላ ማለት ነው። እንደሚታወሰው ወደ 58 ብር 60 ብር ልትለው ትችላለ። ኢኮኖሚ ማሻሻያው ተግባራዊ ሲደረግ የዛሬ 2 ዓመት ከአንድ ወር አካባቢ 60 ብር አካባቢ ነበረ አንድ ዶላር በባንክ። አሁን ግን 160 ብር አካባቢ ነው። ስለዚህ 100 ብር ጨምሯል ማለት ነው። ያም ማለት በአማካኝ ወደ 180 በመቶ አካባቢ የኢትዮጵያ ብር የመግዛት አቅሙ ተዳክሟል ማለት ነውና ያንን እንግዲህ አስጠብቆ ለመቀጠልና የኢኮኖሚውን ሁኔታም የዋጋ ግሽበቱንም እንግዲህ ከመቆጣጠር አንጻር ብሔራዊ ባንክ የራሱን ሚና መጫወት ስላለበትና ያንንም ስለሚያደርግ ነው ይህንን ገበያ የሚጠቀመው ወይም ደግሞ የውጭ ምንዛሪ ገበያ የሚያወጣው ማለት ነው። እንደምታውቀው ደግሞ ከባንኮች ጋር እርስ በርስ ደግሞ ትርፍ የውጭ ምንዛሪ የሚሻሻጡበትም ስልት እንግዲህ ተግብሯል ከባለፈው ጥር አንስቶ። እንዲያም ሆኖ ግን አመርቂ እንዳልሆነ ነው መረጃዎች የሚያሳዩት። በቀጣዮቹ ጥቂት ወራት ውስጥ ደግሞ በዘመናዊ ዘዴ በካፒታል ገበያ አማካኝነት ወደ ስራ ሊገባ እንደሚችል ነው መረጃዎች እያሳዩ የሚገኙ። ከዚህ ጋር ተያይዞ ምናልባት የግብይቱ መጠን እየጨመረ ሊመጣ ይችላል። ሌሎች ተዋናያኖችም እንግዲህ ሊሳተፉበት የሚችሉበት እድል ነው የሚፈጠረው። ግን እንደምታስታውሰው ባለፉት ጊዜያት የብሔራዊ ባንክ የኢትዮጵያን ብር ጥንካሬ ከማስጠበቅ አንጻር ወይም ደግሞ በይበልጥ እንዳይወድቅ ከማጠንከር የሚለውን ትተን በይበልጥ እንዳይወድቅ ከማድረግ አንጻር የተለያዩ ጥረቶችን ነው የሚያደርገው። ከዚህም ረገድ እንግዲህ ብዙ ልፋቶች ቢደረጉም አሁንም ቢሆን ከአመት አመት ስታየው የገንዘብ የመግዛት አቅሙ መጀመሪያ አካባቢ ነው እንግዲህ እስከ 160% 150% ድረስ የኢትዮጵያ ብር የመግዛት አቅም ተዳክሞ የነበረው እንጂ ከዛ በኋላ የመዳከም መጠኑ ቀነስ እያለ ነው የመጣው። ግን ቀላል የሚባል አይደለም። ቢያንስ በአንድ አመት ውስጥ ቢያንስ የ20 በመቶ አካባቢ ቅናሽ ታይቶበታል ባለፈው አንድ አመት ጊዜ ውስጥ። ስለዚህ ይሄ ደግሞ ስታየው በዋዛ የሚታይ ነገር አይደለም። የአንድ ከውጭ የሚመጣ እቃ ዋጋ 100 ብር ከሆነ 120 ብር ሆኗል ማለት ነው። ወይም ደግሞ 100 ሺህ ብር ከሆነ 120 ሺህ ብር ሆኗል። ስለዚህ የ20 በመቶ ጭማሪ አካባቢ በምንዛሪው ምክንያት ብቻ ማለት ነው አሳይቷል ማለት ነው። ገበያው ደግሞ የሚወስነው ነገር አለ። እንደምታውቀው የውጭ ገበያ ሲሆን የምታስመጣው እቃ የዓለም ሁኔታ እንደምታውቀው አሁን ተጨባጭ ያለመሆኑ መጠን በጣም ከፍ እያለ መጥቷል። ቀጠናው ላይ የምታየው ችግር የምታውቀው ነውና ከዛ አንጻር ዋጋዎች ሲቀያየሩም የሚፈጥረው ጫና አለ። ስለዚህ ሌሎች የዋጋ ግሽበት አማጪ ምክንያቶችን ደግሞ ስትጨማምርበት እጅ ላይ ያለው ብር የመግዛት አቅም ከምንዛሪው ገበያም ባለፈ ሊጨምር ይችላል። ለምሳሌ ጥሩ ማሳያ ብለን የምንጠቅሰው በአንድ አመት ጊዜ ውስጥ ማንኛውም መኪና ኢትዮጵያ ውስጥ 1 ሚሊዮን ብር በትንሹ ጨምሯል። ይህ የሚያሳየ ለምሳሌ 1 ሚሊዮን ብር የነበረ መኪና የዛሬ አመት አሁን 2 ሚሊዮን ብር አካባቢ ነው የሚባለው ለማሰብ ነው። እያንዳንዱ መኪኖች ከሞላ ጎደል 1 ሚሊዮን ብር ጨምረዋልና አንዳንድ መኪኖችን ደግሞ ስታይ እስከ 2 ሚሊዮን ብርም የጨመሩ አሉና
ያ የሚያሳይህ ምንድን ነው? ለምሳሌ የዛሬ ዓመት 4 ሚሊዮን ብር የነበረ መኪና አሁን 6 ሚሊዮን ብር አካባቢ የሚባሉም አሉ። ከመኪና መኪና ይለያል። አሁን እሱ በ50% አካባቢ ነው የጨመረው ማለት ነው። ብር የተዳከመው 20% ነው ብለናል፣ ግን መኪኖቹ የጨመሩት በ50% ነው። 30% እላፊ ያለው ማለት ነው። ሌሎቹንም በ1 ሚሊዮን ብር የጨመሩትንም ደግሞ ስታይ በ100% ነው የጨመሩት። ከብር ተዳከመው አንጻር አሁን 1 ሚሊዮን ብር መኪናም 2 ሚሊዮን ብር ሆኗል ካልኩ አንድ ቪትስ የዛሬ ዓመት 1 ሚሊዮን ብር ከነበረ አሁን 2 ሚሊዮን ብር ወይም ደግሞ የዛሬ ዓመት 1.2 ሚሊዮን ብር የነበረ መኪና አሁን 2 ሚሊዮን ብር ከተባለ ስንት ማለት ነው? እንግዲህ 800 ሺህ ብር ጨምሯልና የጭማሪውን መጠን በዚህ ላይ ማስላት ትችላለህ ማለት ነው። ከ100% የተቃረበ ነው። ከ50% በላይ በአንስ ጨምሯል ማለት ነው። ገበያው የምታየው ትልልቅ ግዢዎች ላይ፣ ቤት ላይ የመሳሰሉት ላይ እንደዚህ አይነት ጭማሪ ታይቷል አልታየም። እውነት ለመናገር እንዳውም የአንዳንድ ሸቀጦች ዋጋ ላይ ነው እንደዚህ አይነት ነገር የሚታየው እንጂ ትልልቅ ኢንቨስትመንቶች ላይ ደግሞ ስታይ እዛው የመቆም አሁን ገንዘብም ኢኮኖሚው ላይ በደንብ እንደማይንቀሳቀስ አንደኛው ጥሩ ማሳያ። በነገራችን ላይ መኪና አንደኛው ነበር፣ ግን አሁን ብዙም ገንዘብ ተለቅ ያለ ገንዘብ ስለሌለ ሰዎች ወደ መኪና ግዢ ውስጥ ነው ትኩረታቸውን እያደረጉ የሚገኙት። ለዛም የመኪና ገበያ ላይ ዋጋው እንደዚህ ከፍተኛ ለውጥ እያሳየ የሚታየው ከወትሮ በተለየ። በአንጻሩ ደግሞ ስትሄድ የቤት ግዢ ላይ ስትሄድ ገንዘብ የሚጠይቀው ገንዘብ ከፍ ያለ ነው። 20 ሚሊዮን ብር የሚጠይቅ ቤት የዛሬ 2 ዓመት አሁንም 20 ሚሊዮን ብር ገዢ አጥቶ ሲፈልግ ታያለ። መኪና ግን የዛሬ ዓመት 5 ሚሊዮን ብር የገዛው መኪና ዛሬ 7 ሚሊዮን ብር፣ 8 ሚሊዮን ብር ወይ 9 ሚሊዮን ብር ትባላለህ እና በተመሳሳይ የምንዛሪ መጠን ውስጥ ሆኖ ወይ እንዳልኩ ባለው ውስጥ እንደምታውቀው የቤትም ዋጋ ሁሉም ነገር በአሁኑ ሰዓት የሚተመነው በውጭ ምንዛሪ መሆኑን የሚታወስ ነው። ያ ቤት ሲሰራ ድንጋይና ሲሚንቶ ወይም ደግሞ አሸዋ ከተጠቀምክ ነው እንጂ ሌሎች የመጨረሻ መሳሪያዎች በሙሉ በሚባል ደረጃ ከውጭ የሚመጡ ናቸው። እነ ብረትን፣ እነ መስኮትን፣ መብራትን ጨምሮ ማለት ነው። በትንሽ ግጥም ለመስራት ጥረት እያደረኩም ነው። በዚህ አጋጣሚ እነኚህ 2 ጨረታዎች ተደርገው እንኳን የግብይቱ መጠን አሁን የውጭ ምንዛሪ ግብይቱ መጠን መንሸራተት እያሳየ እንደሆነ መረጃዎች ያሳያሉ። ትላንትና ማጣራት አድርጌ ነበረ። ለምንድን ነው ትላንት ለማጣራት የተነሳሳሁት? አሁን በዓል እየመጣ ነው እንደምታውቀው፣ ብዙ በዓል ነው ያለው። ይኸው ትላንትናም በዓል ነበረ፣ በቀጣይም በዓል አለ። አዲስ ዓመት ትልቅ በዓል ነው። ባለፈውም ቅዳሜ የተከበረው ኪዳነ ምሕረት በዓል እሱ ትልቅ በዓል ነው እየሆነ መምጣቱን ታያለ። ሰዎች አሁን ብዙውን ጊዜ ለየት ካሉ የአመጋገብ ስልቶች እየተቆጠቡ ነው። በአጭሩ ስጋ መብላት እየቀነሱ መሆኑን ጥሩ አመላካች አብዛኛውን ማህበረሰብ ነው የምገልጸው። እየተቆጠቡ ነው፣ ጾምም ያበዛሉ። እንደዚሁም ደግሞ የኢኮኖሚ ሁኔታ ስለሚጫናቸው ራሳቸውን ይቆጥባሉ። ስለዚህ ትንንሽ የሚባሉትን በዓላት በመጠቀም ነው ራሳቸውን ደስታ ለመፍጠር የሚሞክሩት የሚለውን መውሰድ ትችላለህ። ለምን እንደዛ ማለት ፈለኩኝ? የቅዳሜ ዕለት ድባብ የአዲስ አበባ ከተማ ውስጥ ያየነው ድባብ ሌሎች መደበኛ በዓላት ጭርታን ሁሉ የተስተዋለበት እንደነበር ነው። ሌላ ጊዜ እንደዚህ አይነት ነገር አታይም። በዚህ ባህልና ትልቅ ባህል ነው ማለት ነው። ይህ ባህል የዋዛ አይደለም። ዘመድ ወዳጅ ዘመድ ልኮ $50 የሚሆን $100 ልኮ የሆነ ነገር ገዝተህ የምትበላበት ነው። በነገራችን ላይ ነሐሴ 16 በንጉሱ ጊዜ እኮ ብሔራዊ በዓል ነበረ። በደርግ ጊዜ ነው በቃ እንደ ብሔራዊ በዓል እንዳይከበር የተደረገው። ዞሮ ዞሮ ግን በኦርቶዶክስ እምነት ተከታዮች ዘንድ ትልቅ የጾም ፍቺ በዓል ነው። እንደዚሁም እንግዲህ ከአዲስ ዓመትም ቀጥሎ በርካታ በዓላት አሉ። በደቡብ የኢትዮጵያ ክፍል ትልልቅ ግምት የሚሰጣቸው በዓላት መስቀል ይከበራል። አዲስ አበባም ላይ መስቀል ይከበራል። እሬቻም አለ። አዎ እንግዲህ እሬቻንም አይነት አለ። እንግዲህ አዲስ ዓመት ጋር ተያይዞ በርካታ በዓላት የዘመን መለወጫ አይነት ነገር እያደረጉ ሌሎች የሚያከብሩ አሉ። መስቀልም እንግዲህ በየአካባቢው የሚፈጥሩት እንግዲህ የወጪ ፍላጎት አለ። ያንን እንደምታውቀው ኢትዮጵያውያኖች ተረዳርተው ነው የሚኖሩት። ከፍተኛ የሆነ ገንዘብ ይመጣልና ከዛ ጋር ተያይዞ አንዳንድ ባንኮች የሚሰጧቸው እንግዲህ ማበረታቻዎች አሉ። ለምሳሌ ኢትዮጵያ ንግድ ባንክን ከወሰድክ ወደ 800 አካባቢ ማበረታቻ ይሰጣል። በሐዋላ ለሚመጣ ባንኩም ሄዶ ለሚመነዝር ካሽ ይዘህም ስትሄድ ስትመነዝር ዳሽን ባንክም እስከ 10% ሰጣለሁ እያለ ነው። እንደዚሁም ሌሎች ባንኮች አሉ። እንግዲህ ዳሽንም እንግዲህ 10% ሰጥቷል። ያ ማለት ምን እንደሆነ ታውቃለህ? 160 ብር ነው አሁን የመሸጫ ዋጋ። የዕለቱን የዳሽንን የምንዛሪ ገበያ ትነግረናለን በኋላ። ግን እንዲያው ቁጥር እንጥቀስ ብለን 160 ብር በአማካኝ ነው ብንል 10% ሰጠ ማለት የሚሰጥህ ገንዘብ 176 ብር ነው ማለት ነው። $100 ይዘህ ስትሄድ 176 ብር ነው የሚሰጥህ ማለት ነው። እንደዚሁ ሌሎችም ባንኮች ትንሽ ከፍ የሚያደርጉ አሉ፣ ዝቅም የሚያደርጉ አሉ። ግን እየጨመሩ ነው። አሁን ከበዓሉ ጋር ተያይዘው ከሚመጡት በዓላት ጋር ተያይዘው ከፍተኛ ወጪ ያለበት በዓል ነው ይሄ በዓል። በነገራችን ላይ ያው የእነኚህ የጠቀስናቸውን መደበኛ በዓላት አነሳን እንጂ ልጆች ትምህርት ቤት የሚሄዱበት አዋቂዎችም ትምህርት ቤት የሚሄዱበት ወቅት ነው እና ወጪዎች የሚበዙበት የምሳቃ የምትገዛበት ደብተር የምትገዛበትም ወቅት መሆኑ ይታወቃልና
ብዙ ተያያዥ ወጪዎች የሚመጡበት ወቅት ነው። ጥቅምት እስከ ታህሳስ ባለው ጊዜ ነገሮች ተረጋግተው የሚቆዩበት እንደሆነ የምታስታውሰው ነው ወጪ ስለሚበዛ። ይህንን አሁን ለምሳሌ ንግድ ባንክን ካነሳው አይቀር ከጥቂት ሳምንታት በፊት 6% አካባቢ ነበር ማበረታቻ የሚሰጠው ማለት ነውና ሌሎችም ባንኮች በተመሳሳይ በተለይ ደግሞ ከውጪ በሐዋላ አሁን በቴክኖሎጂ በስልክ እየተላከ ነው እንደምታውቀው እና ከዛ ጋር ተያይዞ የሚሰጡትም ማበረታቻዎች አሁን መጨመር አሳይተዋል እና እነሱን እንያዝ። አሁን ለምሳሌ የዳሽን ባንክ 176 ብር ወይ 177 ብር ነው ብለን እንያዝ የሚሰጠው $100 የሚሰጠው ወይ $1 የሚሰጠው 177 ብር ነው። ስለዚህ 17700 ብር አካባቢ ይሰጣል በ$100 ማለት ነውና ይሄ ማለት እንግዲህ ትይዩ ገበያውን እንድናየው ስለፈለኩ ነውና ትይዩ ገበያውን አጣርቼ ነበረ ትላንትና እስከ 5% አካባቢ ነው በእነኚህ በትልልቆቹ ማበረታቻ ባላቸው ምንዛሬዎች እስከ 5% አካባቢ ነው የሚጨምረው። ይሄ ማለት እንግዲህ አጥብበውታል ማለት ነው። እንደዚሁም ደግሞ ይሄ የውጭ ምንዛሪ ቢሮዎች አሉ አይደል ሄደህ የምትመነዘርባቸው እነሱ ጋር ደግሞ ስትሄድ እስከ 4% እና 3% አካባቢ እንደሆነ ነው ልዩነቱ የሚያሳየው። ከዛ ዘለል ካልክና አሁን ባንኮች የሚሰጡትን የምንዛሪ መጠን ግን ዛሬ ላይ በአማካኝ 160 ነው ብለን ከወሰድን 160 የሚሰጡትን ባንኮች ካያቸው እስከ 15% አካባቢ ነው ልዩነቱ ማለት ነውና ይሄም ትንሽ ጭማሪ ያሳይቷል። እንደምታውቀው 10%፣ 11% አካባቢ ወርዶ ነበረ ከዚህ በፊት የማዕከላዊ ባንኩ ከፍተኛ ባለሙያዎች የዓለም አቀፉ የገንዘብ ድርጅትም የጠቀሱት የውጭ ምንዛሪ ልዩነት ከትይዩ ገበያው አንጻር መጥበቡን ነው። ለምንድን ነው በዋናነት የጠቀሰው? ከመካከለኛው ምስራቅ እንደዚሁም ደግሞ ከባህረ ሰላጤው የጦርነት ድባብ ጋር ተያይዞ እንቅስቃሴዎች በጣም ተገድበው እንደነበረ ይታወሳል። እንዳውም በጣም የገረመኝ ነገርና ባለፉትም ጊዜ በተደጋጋሚ አንድ ሁለት ያንስቸዋለሁ የሻንጣ ንግድ መቀዛቀዙ ይላል ዓለም አቀፉ የገንዘብ ድርጅት የሻንጣ ንግድ መቀዛቀዙ ይላል እና የሻንጣ ንግድ እንግዲህ ለትይዩ ገበያው መናር ወይም ልዩነት መስፋት ምን ያህል ትልቅ አስተዋጽኦ እያደረገ እንደዋዛ የማይታይ መሆኑን ነው የምትረዳበት። ይህንን ጉዳይ እንደዚሁ ባጭሩ ከምንተው በሰፊው እናነሳዋለን። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ ቅዳሜ ገበያ። አይ መርካቶ ባንክ መደበኛ የውጭ ምንዛሪ ጨረታ ዛሬ ነው እንግዲህ የሚካሄደው። $125 ሚሊዮን ነው እንግዲህ ለጨረታ የሚቀርበው። ዛሬ በሚካሄደው ላይ ከኢኮኖሚ ጋር ተያይዞ ሊያመላክተን የሚችለው ነገር ይኖረዋል። ከዚህ ጋር ተያይዞ ብሔራዊ ባንክ የትይዩ ገበያውና የህጋዊው ገበያ ልዩነታቸው እንዳይሰፋ ከማድረግ አንጻር በርካታ እርምጃዎችን ወስዷል። ከነዚህም እርምጃዎች መካከል በቅርቡ እንኳን የምናስታውሰው የባንክ መተማመኛ ሰነድ ሲከፈት ከዚህ በፊት $50 ወይም ደግሞ $100 የባንክ መተማመኛ ሰነድ ትከፍትና 100 መኪና ታስገባለህ። በአንድ መኪና $1 ማለት ነውና ባንክ ሄደ ኤልሲ የምትከፍተው የባንክ መተማመኛ ሰነድ የምትከፍተው መኪና ለማስገባት ህጋዊ ሽፋን ለመስጠት ነው እንጂ መኪናውን በዛ ዋጋ አይደለም የምትገዛው። ይታወቃል። ያ መኪና $10,000 ሊሆን ይችላል፣ $15,000 ሊሆን ይችላልና ያ ከሆነ $15,000 የሚያመጣው ከየት ነው? ከትይዩ ገበያው ነው ማለት ነው። ስለዚህ የሁለቱ ግብይቶች ልዩነት እየሰፋ መጣ። አሁን የውጭ ምንዛሪ ግኝቱ በሀገር ውስጥ እየሰፋ ነው የሚገኘው። ግን የውጭ ምንዛሪ መሸጥን ስራቸው ያደረጉ ሰዎች አሉ፣ መመንዘርን ስራቸው ያደረጉ ሰዎች አሉና የእነኚህ ሰዎች እንጀራ እንዳይዘጋ ነው አሁን ርብርቡ ወይም ግብግቡ። አሜሪካም የተቀመጡ ነጋዴዎች አሉ፣ ሄደንም ስናይ የምንታዘበው። እዚህም አሉ፣ ዱባይ አሉ። በዋናነት አሜሪካና ዱባይ ነው በዋናነት ያሉት። እንደዚሁም ደግሞ አውሮፓና ቻይናም እንደዚህ የሚንቀሳቀሱ አሉና እንጀራቸው እነኚህ የዕለት እንጀራቸው ሐዋላ ላይ የሚያገኟት ትርፍ ነች። ህገ ወጥና በምናምን ትርፍ እየጨመሩ የሚሰጡት ማለት ነው። ንግድ ነው። ዶላሩ እንደ ሸቀጥ ነው የሚሸጠው ማለት ነው። ያንን ያደረጉ ሰዎች ናቸው አሁን ለምንዛሪው ልዩነት መስፋት እንደ ምክንያት የሚጠቀሱትና ያን አንደኛው ተጠቅሞታል። እንደምታውቀው እንደዚህ አይነት ሸቀጦች ናቸው በዋናነት የመኪናን ምሳሌ ያነሳን እንጂ በርካታ ሌሎች ሸቀጦችን የሚያስመጡ ሰዎች እዚህ ብሩን ይሰጣሉ፣ ኤልሲ በምናምን ይከፍታሉ። የባንክ ፕሮሰሱና ሂደቱን ከሚታገሉ ይልቅ ከገበያ ገዝተው ያመጣሉ። በተለይ ይሄ ነገር የተለመደው መቼ ነው? የልዩነቱ መጠን በጣም እየሰፋ 100% እና ከዛ በላይ የነበረበት ጊዜ ነበር የተለመደው። ምን አታገለን እዚህ ቁጭ ብለን ወረፋ የምንጠብቀው ከባንኮች ለምስራችን የምንፈልገው ዞሮ ያ 100 ብር ወይም ደግሞ 100% ልዩነት
56 ብር ወይም 60 ብር ይሸጥ የነበረው እነሱ በ120 ብር እየገዙ ዶላሩን እዚህ ሀገር $120 አካክሰው ወይም 100% ኪሳራቸውን አካክሰው ይሸጡልሃል መኪና። አመት ከመጠበቅ ደግሞ እሱ ነው አይደለም እንደሚያዋጣው። ዶላር ፍለጋ ባንክ ከተሰለፍክ እስከ አመት ምናምን ትቆያለህ። ንግድ ነው። ትክክል ነው። እንግዲህ እንዳልተባለው ነው። ከዚህ በፊትም ሰሞኑን እንደምናነሳው ጭስ መውጫውን ይፈልጋል። ስለዚህ ስራቸውን ለመስራት ሲሉ ያንን ይጠቀማሉ። አሁን ግን ባንክ ገንዘብ አለ ነው እየተባለ የሚገኘው። እንዲያም ሆኖ እንግዲህ ክፍተት መኖሩን ወይም ደግሞ ጥረት መኖሩንም ያሳያል። በበቂ ሁኔታ ዶላር ባንክ ውስጥ ቢኖር ያ ትይዩ ገበያው ልዩነቱ እስከዚህ ድረስ አይሰፋም። አሁን 5% ራሱ ቀላል እኮ የምትለው አይደለም። 15%ም ቀላል አይደለም። ትላንት በነበረኝ መረጃ ነው። ባለፈው ሳምንት የነበረው በቃ በአማካኝ 5 እና 15% በህግ በምድር ባንኮች በሚያወጡት ማስታወቂያ በየቀኑ የዕለቱ ምንዛሬ በያሉ በሚያወጡት የ15% አካባቢ ልዩነት አለው። ማበረታቻ ደግሞ እንሰጣለን እያሉ ከሚያስተዋውቁት አንጻር ደግሞ የ5% አካባቢ ልዩነት አለውና ይሄ ልዩነት አሁን ሰሞኑን ትንሽ ገፋ አድርጓል። ያኛው የበዓል ወቅት ሲመጣ እሱም ይጨምራል። ትይዩ ገበያውን የሚሰሩትም ሰዎች ጨምረዋል በዚህ ሳምንትና እሱ ነው ተረዳ ነው። እንግዲህ ብሔራዊ ባንክ ይህንን ጨረታ ሲያደርግ ዋና ዓላማውም ሊሆን የሚችለው ገበያውን የማረጋጋት ነው፣ ልዩነቱን የማጥበብ ነው። ምክንያቱም በህጋዊ ስርዓት የሚገባው ገንዘብ እንዲጨምር ነው የሚፈልገው አንደኛው። ሁለተኛው ደግሞ የዛሬው የገበያ ሁኔታ ታይቶ በእርግጠኝነት ነው የምነግርህ ሌላ ተጨማሪ ትኩስ ገበያ እንደገና ሰሞኑን መኖሩ አይቀርም። ምክንያቱም ከጥቂት ሳምንታት በኋላ ባንኮች እርስ በርስ እንዲገበያዩም የሚፈለገው አዲሱ አሰራር አለ፣ የውጭ ምንዛሪው ማለት ነው። አሁን ብር እርስ በርስ እየተገበያዩ እንደሆነ ይታወቃል። ባለፈው ቅዳሜ ዕለት ይሁን እሁድ ዕለት በድረገጻችን ላይ አንድ ዜና አውጥተን ነበርና ያ ዜና ምንድነው የሚለው ባንኮች የእርስ በርስ የሚያደርጉት የብር ግብይት ላይ ባለፉት ጥቂት ሳምንታት 13% አካባቢ ላይ ቆሞ ነበር፣ ወይም እድገት አይታይበትም። 12 ነጥብ ምናምን በመቶ ምናምን አካባቢ በመቶ ላይ ወለዱ ማለት ነው። እዛ ላይ ቆሞ ነበረ። ባለፈው ሳምንት አርብ ዕለት በተጠናቀቀው ሳምንት የተገበያዩት ግን መጠነኛ ለውጦች አሳይቷል። ከፍ ብሏል። ወደ 16% እንደዚህ አካባቢ በመቶ መውጣቱን ታይቷል። ስለዚህ ያም ራሱ የሚያሳይ አሁን ገንዘብ የመፈለጉ ሁኔታ ራሱ ምንን ያመለክታል የሚልም ነገር ልታነሳ ትችላለህ። የኦቨርናይት ወይም ደግሞ የአንድ ቀንና የሳምንት ጨረታ ነው የሚያደርጉት ባንኮች እርስ በርስ የሚገበያዩት። በተመሳሳይ ደግሞ አሁን ደግሞ ሙሉ ለሙሉ የሚሸጥ ነው የውጭ ምንዛሪውን የመሸጥ ሁኔታ ነው። በእርግጥ የኦፕን ማርኬት ኔት ኦፕን ፖዚሽኑ ወይም ደግሞ የባንኮች የውጭ ምንዛሪ ይዞታ ጣራ አለና እሱም እንግዲህ ክፍተቶች እንዳሉበት የሚታወቅ ነው። እሱም ማሻሻልም አንድ ነገር ነው። በቅርቡ ብሔራዊ ባንክ የገለጸው ነገር አለ። የባንኮች የውጭ ምንዛሪ ይዞታ ያላስተካከሉ ባንኮችን ቀጥቻለሁ ብሏል። ይህንን ጉዳይ ለብሔራዊ ባንኩ ገዢ የማክሮ ኢኮኖሚ የገንዘብ ፖሊሲ ኮሚቴው ሞኔታሪ ፖሊሲ ኮሚቴው ተሰብስበው መግለጫ በሰጡበት ወቅት ይህን ጉዳይ ሳነሳላቸው የተቀጡ ባንኮች አሉ ማለታቸው የሚታወስ ነው። ስለዚህ አሁንም ባንኮች ጋር የውጭ ምንዛሪ ጥረት ለመኖሩ ይህም አመላካች ነው ማለት ነው። ከዛ አንጻር እንግዲህ ይዞታህን ማስተካከል አለብህ። በነገራችን ላይ ትርፍም ከያዝክ ያስቀጣል። ያም አለ አጉል ሰብስቤ ልክ ግን ይሄ ጥረት ከምንለው ይልቅ ምናልባት ባንኮቹ የውጭ ምንዛሪ የሚሰጡበት ሂደት ውስብስብ እና ቀርፋፋ መሆን አንዳንድ ቦታ ላይም ደግሞ ዳተኝነት እየታየ መሆኑ አይገልጸውም። እንግዲህ ያሳለፉት ዘመን ነው ያሳለፉት የሰቆቃ ዘመን። ይሄ ትራውማው ባንኮቹንና ሰራተኞቻቸውን ለተለያዩ ባህላዊ አሰራር ዳርጓቸዋል። ቢሮክራሲያዊ እንዲሆን አድርጎታል። ያው ቢሮክራሲያዊም ነው። ከዛም ባለፈ ደግሞ እንዳልኩ ነው። አሁን ንግድ ባንክ አካባቢ የምትሰማው ነገር አንዳንዴ ደስ አይልም። አንዳንዱ በዘመድ ብዙ ብር ተሰጥቶት ይሄዳል የውጭ ምንዛሬ፣ አንዳንዱ እዛው ከአካውንቱ ላይ ገንዘብ እንኳን ቢኖረውም ወይም የሚያንቀሳቀስም ቢሆን ሊቆጣጠሩት ይሞክራሉ። ለሌላው ምንም ሳይኖረው ደግሞ ብዙ ሲሰጠት ያለ። ይሄ ማለት ብልሹ አሰራር ማለት እኮ ነው። እሱ ሌላ ባንክ የሚጠቀም ሰው ሆነው ዶላር ከንግድ ባንክ የሚያውቀው ሰው ስላለ ወይ ምናምን እዛ ያመጣና ያስገባል የሆነ ብር፣ ከዛ ብዙ ብር ተሰጥቶት ወደ ውጭ ይሄዳል። አሁን $300 ነው ምናምን ነው የሚሰጠው ብሔራዊ ባንክ ማነው ንግድ ባንክ። ያው ንግድ ባንክ በብዛት የብሔራዊ ባንክ ፖሊሲ ነው ያስፈጸመ ያለው ውጭ ምንዛሪ ጋር ተያይዞ። እርግጥ አንዳንድ ዕዳ ክፍያዎች ምናምን ሊጠቀም ይችላል ወይ። አሁን ግን ስታየው ነዳጅና ማዳበሪያ ግዢ ላይ በተለይ ነዳጅ ግዢ ላይ ሌሎች ባንኮች እየተሳተፉ ነው የሚገኘውና ሌሎች ዘርፎችም ላይ ሌሎች ባንኮች እንዲሳተፉ መንግስትን ፍላጎት መሆኑ የሚታወቅ ስለሆነ ሌሎቹም ባንኮች ጋር እንደዛ ነው። ዞሮ ዞሮ ግን በግንኙነትና በተለያየ ጥቅም የተሳሰረ ነው። አሁንም የውጭ ምንዛሪ ግብይቱ ለሚፈልጉ ሰዎች ጥቂት ለሚፈልጉት ማለት ነው። ለዛም ነው የሻንጣ ነጋዴዎች እኮ ባንኮች ጋር ስለማያገኙ ነው የህገወጥ ገበያው ጋር ሄደው ገዝተው በሻንጣ ይዘው የሚመጡት። እነሱን አሰልፈ መቅጣት ወይ ደግሞ ኮንትሮባንድ ነው ካልክ እሱ ሌላ ጉዳይ ነው። ሲያመጡ በህጋዊ ይዘው ይሄዱና ሲያመጡ ትቀጣቸዋለህ። ዱባይ ላይ እኮ አይተናል እኛ። ደውለህ አምጣልኝ ትላለህ፣ ቤት ድረስ ይመጣልሃል ገንዘቡ ያለህበት ያረፍክበት ቦታ ድረስ። ያገር ምን ነው የዱባይ ገንዘብ ድራም ነው የሚባለው። ይዘው ይመጣሉ።
እዚሁ አዲስ አበባ ካለ አካውንት ላይ ትራንስፈር ታደርግላቸዋል። በዚህ ደረጃ በጣም ቀላል ነው። ሳትሄድ በፊት ገንዘቡን ተዘጋጅቶ ይጠብቃል። የምትፈልገውን መጠን አዘጋጅታችሁ ጠብቁኝ ትላለህ፣ እዚህ ትጨርሳል። ወይ ደግሞ እዛ ሄደ እየገዛ ሲያንስ ትጨምራለህ። እና እንደዚህ አይነት አሉ። እንደዚህ አይነት እያስጨመሩ ከስር የሚገዙ ሰዎችም አይተናል ዱባይ ሄደን። ይሄ ነው እንግዲህ ያልታቀደ ግብይት ውስጥ ሁሉ እንድትገባ የሚያደርግ። እዚህ ግን በአግባቡ ቢሰጡ ይስጡ $1000። አሁን እኮ ገንዘብ $1000 የገንዘብ መንፈስ የመስጠት የሸቀጥ የማድረግ ነገር ነው። እንደዛ አውጥቶ ለመሸጥ የሚያስብ ሰው እንዲኖር ያደረገው ምንድን ነው? ትይዩ ገበያው አቅም ስላለው ነው። ትይዩ ገበያው ግን የትኛውም ዓለም ላይ እኮ ትይዩ ገበያ አለ። ኬንያ ሄደ፣ እኔ ሞምባሳ ሄጄ ትይዩ ገበያ አይቻለሁ። እንግዲህ የኬንያ ትይዩ ገበያ ህጋዊ ገበያ የሳንቲሞች ልዩነት ነው ያለው። የኬንያ ገንዘብና የኛ ገንዘብ በነገራችን ላይ ከሞላ ጎደል ተቀራረበ። አንድ የኬንያ ሽልንግ የኛ 1 ብር ከ20 ምናምን ሳንቲም ነው። ከ10 ዓመት ምናምን በፊት እኮ ብር ይጠነክር ነበር አይደል? እንደ አንድ ጊዜ መንዴራ ሄጄ በ300 ሽልንግ አንድ ሸሚዝ ገዝቼ ነበርና ምን ያክል ይሆናል ብዬ ስጠብቅ 40 ብር ነው 30 ብር ምናምን ነው ማለት ኬንያኖቹ ምን አደረጉ መሰለህ? አሁንም እኮ ለኢኮኖሚያቸው አንደኛው ጥንካሬ እንደኛ ገንዘባቸውን የውሸት አንቀዋል ያዙት። እነሱ ጋር የዛሬ 10 ዓመት አሁን ኦንላይን ማንም ሰው ጎግል ሊያደርገው ይችላል። የዛሬ 10 ዓመት ወይም 14 ዓመት አካባቢ $1 ወደ 100 ምናምን 115 ሽሊንግ አካባቢ ነበር ባልሳሳት። አሁን 150 አካባቢ መሰለኝ። ኬንያ 145 ወይ 150 አካባቢ ነው። ምንም ነገር ፋክት ቼክ አላደረኩም። አሁን እዚህ በቀጥታ ላይቭ ነው የምናወራው አይደል? ከዛ ያልፍም 150 ወይም ደግሞ 145 አካባቢ ነው። እኛ አልፈነው ነው። ይሄን ነው ለምንድን ነው እነሱ ገበያው የወሰነው ዶላሩን ያሉት ድሮ ነው። ለዛ ነው ጅቡቲ የዛሬ 50 ዓመት ገበያ የወሰነው ብለው በዛ ሲገበያዩ ኖረዋል። ዛሬም ተመሳሳይ ነው ዋጋቸው። የኬንያም እንደዛ ነው ማለት ብዙ አመቱ ነው። እኔ እንዲሁ ስከታተል መረጃ ቆይቷል። እና አንተ አሁን በምትለው ማንዴራ መሽን ሄድከው የዛሬ 20 ዓመት አካባቢ። ስለዚህ እንግዲህ ያኔ የኢትዮጵያ ኢኮኖሚ በነገራችን ላይ ገንዘቡ ትንሽ በጣም መጠነኛ ጥንካሬ ነው የነበረው። ማለት በመንግስት ጫና ስራ አልነበር ማለት ትችላለህ። የምንዛሬ ገበያው ልዩነቱ ከትይዩ ገበያው ጋር ራሱ የነበረው ልዩነት 50 ሳንቲም ምናምን ነበር። ግን ልክ ከዛሬ 19 ዓመት በፊት ወይ 18 ዓመት በፊት የወሰዳቸው መንግስት የወሰዳቸው ፖሊሲዎች ናቸው ዛሬ ልዩነቱ 100% ደርሶ እንዲቀመጥ ያድርጎት የነበረው። ባለፈው ጥቂት ጊዜ ማለት ነው በትንሹ ነው 100%፣ 120% አካባቢ ብሎ ደርሶ ነበር። የኢኮኖሚ ማሻሻያ ተግባራዊ መደረጉ ከመጀመሩ በፊት ለውጥ ከመምጣቱ በፊት አካባቢ 100% አካባቢ ደርሶ ነበር። 27 ብር አካባቢ ነበረ። አሁን በስልጣን ላይ ያለው መንግስት የመጣ አካባቢ 24 ብር 27 ብር አካባቢ ነበረ። ትይዩ ገበያው ደግሞ 50 ምናምን ብር ነበር ያኔ። እና ያኔም ቢሆን እንግዲህ 100% ደርሶ ነበር። ያ ግን ስህተት ተፈጽሞ እዛ ላይ የደረሰው የዛሬ 20 ዓመትና 19 ዓመት አካባቢ በመንግስት የተወሰዱ በጣም አደገኛ የፖሊሲ ነገሮች ናቸው። ይህም በድፍረት ሁሌ መናገር ያስፈልጋል። ያለፈን እንትን ሞጋገስ ምንም እንትን አይደለም። መልካም የተሰራውን ነገር በመልካም ዘመን ማስታወስ ነው። አለበዛ ደግሞ የጠፋውንም ጥፋት መናገር ያስፈልጋል። ደግሞ ዋጋ አስከፍሎናል። እስከዛሬም የኢትዮጵያ ሕዝብ አሁን በችግር ውስጥ እንዲማቀቅና ችግር ውስጥ እንዲገባ የተደረገው ያን አይነት የተንሻፈፈ የገንዘብ መንግስት የኢኮኖሚ አካሄድ ነው። በቀጥታ ብድር የተወሰደ ከፍተኛ ገንዘብ መሆኑ ነው። እንደምታውቀው ነው። ሁሌ ይህንን የቀጥታ ብድር ጉዳይ ሁሌ ነው የምናነሳው። እስቲ እዚች ጋር ፋታ እንውሰድ። በዳሽን ሱፐር አፕ የሂሳብ ቁጥር ሳያስፈልግ በስልክ ቁጥር ብቻ ገንዘብ መላክና መቀበል የሚያስችል አዲስ አገልግሎት ተጀምሯል። የሂሳብ ቁጥር ማጋራት ወይም ማወቅ ሳያስፈልግ የስልክ ቁጥር ብቻ በመጠቀም በቀላሉና በፍጥነት ገንዘብ ማዘዋወር ይችላሉ። እንደዚሁም የዳሽንን ሱፐር አፕ በተለያየ መንገድ መጠቀም የሚያስችል አማራጭ አቅርቧል። አንደኛው ላይት ሞድ ነው። ትንሽ ዳታ በመጠቀም ለመሰረታዊ የብር ዝውውርና ክፍያ ፈጣንና ቀላል አማራጭ ነው። ሱፐር ሞድ ከመሰረታዊ አገልግሎት በተጨማሪ የዕለት ተዕለት የገንዘብ ፍላጎትን የሚያሟላ ዘመናዊና ሰፊ አገልግሎት ነው። እንደዚሁም የዳሽን ባንክ ሂሳቦን ከፋይዳው ጋር ካስተሳሰሩ የዳሽን ሱፐር አፕን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ወደ ቅርንጫፍ ሳይሄዱ ራስዎ በቀላሉ ማስጀመርና መጠቀም የሚችሉበትን እድል ይዞ መጥቷል። የተሻሻለውን የዳሽን ሱፐር አፕ የተለያየ አገልግሎት ለመጠቀም መተግበሪያውን ያዘምኑ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። የብርን የመዳከም ጉዳይ ስታነሳ እንግዲህ የዛሬ 2 ዓመት ከ1 ወር በፊት በባንኮች ደረጃ $1 የሚመነዘረው እስከ 60 ብር ነበረ። በትይዩ ገበያው ግን
እስከ 120 ብር ይደርሳል እና እውነተኛውን የዋጋ ሁኔታ የሚገልጸው ትይዩ ገበያው ላይ ያለው ነው፣ ወይም ፍላጎቱን የሚያንጸባርቀው ትይዩ ገበያው ላይ ያለው ሁኔታ ነው ስለነበረ እኮ ነው። አሁን የኬንያው ማነጻጸሪያ የሚሆነው አለፍናቸው እኮ አሁን አያኛ ነው። እኔ ሌላ ነሳይ ያሰብኩት ከእሳቤው እዛ ጋር ያለው ትክክለኛውን ፍላጎት ይገልጻል ካል የብር የመዳከም ሁኔታ እንግዲህ ከዛሬ 2 ዓመት አሁን በ180 በመቶ ነው ብለኛል እና ከትይዩ ፍላጎቱ ወይም ትይዩ ገበያው ላይ ካለው አንጻር ግን በዛ ደረጃ ሰፍቷል ብለን መናገር እንችላለን ነው። ያኛው እውነተኛውን ፍላጎት አሁን እኮ 15 በመቶ ከ5 እስከ 15 በመቶ ሊሰጥ ነው። ከ5 ያህል ነው ባንኮች ከውጪ በሐዋላ ለሚልኩ ሰዎች የሚሰጡት 10 በመቶ 8 በመቶ 12 በመቶ እንሰጣለን ጭማሪ እያሉ ሁሉም ባንኮች እየገለጹ ነው። እሱን እንወስዳለን 177 ብር ብለን እንውሰድ በአማካኝ አሁን 160 ብር ነው ባንኮች ጋር ያለው በአማካኝ የሚመነዘረው በእለት የሚያወጡት የምንዛሪ መጠንን ስናየው ማለት ነው። ዶላር ይዘህ ከመጣ የምንገዛህ መጠን ያሉት ማለት ነው። በሐዋላ ሲላግን እዚህ ላለ ሰው የምንሰጠው ገንዘብ 177 ብር ነው አሉ። 10 በመቶ 11 በመቶ ሰዓትቼ ነው ይህንን የምነግርህ። ይህንን ያዝልኝ። የትይዩ ገበያውን ቁጥሩ መናገር ስለማልችል ነው። ማለት ህገወጥ ንግድ ነው ማለት እዚህ ጋር ድምጽ መስጠት አያስፈልግም። ለሱ አንዳንድ ማህበራዊ ትስስር ገጾች ላይ በቲክቶክ በምናም በይፋ ነው የሚገለጸው። ዛሬ ዕለቱ ግብይት ዱባይ እንደዚህ ምናምን እየተባለ እነሱ ይግለጹት። እዚህ ጋር ያን ያህል ሙያዊ የለኝም እና እዛ ጋር ደግሞ ስትሄድ ከ177 ብር ከፍ ብሏል ማለት ነው። ያቺን ሁለቱን ሳነጻጽረውን ያገኘሁት ነገር በሐዋላውና በትይዩ ገበያው ያገኘሁት ቢያንስ በአማካኝ ልግለጸው ብዬ ነው እንጂ በመቶኛው ወደ 5 በመቶ አካባቢ ነው ልዩነቱ ማለት ነው። ይፋዊ የዕለት ግብይት መጠናቸው የሚገልጹት ባንኮች ጋር ደግሞ ስትወስደው 15 በመቶ አካባቢ ነው ልል የፈለግኩት። በፊት የነበረው 100 በመቶ ነበረ፣ 120 በመቶም አካባቢ ነበረ። ለውጡ ይሄ ኢኮኖሚ ለውጡ የዛሬ 2 ዓመት ከመደረጉ በፊት አካባቢ እስከ 120 ምናምን ደርሶ ነበር። ተራርቆ ነበር በጣም 60 ብር አካባቢ ነው እዚህ ካልክ እዛ 100 ምናምን ብር 150 ብር 130 ብር ምናምን ደርሶ ነበር ህገወጥ ግብይቱ ላይ እና ያ የሚያሳይ ምንድነው አሁን ገንዘቡ በዛና እዚህ ብሩ በዛና ዶላሩ ግን የለም። አሁን መንግስት ያኔ ተበድሮ ገንዘብ አብዝቶታል፣ ብርን አብዝቶታል። አንተ ደሞዝ ያኔ ስንት ነበር እንግዲህ በራስህ የዛሬ 20 ዓመት 1000 ብር ደሞዝተኛ በጣም ትልቅ ደሞዝተኛ ሰው ነው። ዛሬ 100 ሺህ ብር ደሞዝተኛ ምንድነው? እስቲ የቤት ኪራይ ስንት ነው? 30 ሺህ ብር ምናምን እያልን ብንደምረው የት ነው የምንሄደው? ገብቷል አይደል? ስለዚህ ያኔ 300 ብር 200 ብር ያኔም የቤት ኪራይ ውድ ነው። እንደዚህ ትከፍላለህ፣ የደሞዝን 1/3 ትከፍላለህ የቤት ኪራይ ተብሎ ይታሰብ። የገንዘቡ መጠን ግን አስበው 1000 ብር አሁን 100 ሺህ ብር ብትወስድ እንኳን የማይተካው አይነት ነው ሁኔታው። ያኔ 8 ብር አካባቢ ነበር ምንዛሬ ልዩነቱ። ትይዩ ገበያው ያኔም ነበረ ልዩነቱ 8 ብር ከ50 ወይ 9 ብር አይሞላም የነበረው፣ በጣም ጠባብ ነበረ ልዩነቱ። ለዛውም አስመጪዎች የውጭ ምንዛሪ እንትን የለባቸው። ግን የውጭ ምንዛሪ ፍላጎቱ የውጭ ምንዛሪ ግኝቱ ሳያድግ እንዳልኩ ገንዘብ መብዛቱ፣ መንግስት ስራ ማብዛቱ፣ ገንዘብ እያበዛ ስራ በዛ፣ ብር እያበዛ ማለት ነው። ፕሮጀክት ይሰጣል፣ ምን ይሰጣል። ከዛ አንተ ሁሉም ሰው የውጭ ምንዛሪ ይፈልጋል፣ መንግስትን ጨምሮ ለሚሰሩ ስራ። የውጭ ምንዛሪ ማግኛ መንገዶች ምንድናቸው? ብዙ ቡና ማምረት፣ ኤክስፖርት የምታደርገውን ነገር ማብዛት ማለት ነው። ብዙ ቡና ማምረት፣ ብዙ ስንዴ ማምረት ሊሆን ይችላል፣ ብዙ ኢንዱስትሪ ምርት ማምረት ሊሆን ይችላል፣ ጨርቃ ጨርቅ ሊሆን ይችላል። ተመርተዋል አልተመረተም። እነኚህ ሂደቶች ምናልባት ከ2000 ዓ.ም 98 እና 99 እንትተን ከ2000 ዓ.ም ጀምሮ እስከ 2014 ወይ 15 ድረስ የኢትዮጵያ ኤክስፖርት ከ3 ቢሊዮን በልጦ ያቅም። ተመሳሳይ የእድገትና ትራንስፎርሜሽን 2002 ታወጀ፣ 2 ተብሎ ደግሞ ታወጀ። እነኛ ማስታወቂያቸው በጣም ከባድ ነው። ከዛ በፊትም መንግስት የ5 ዓመት የኢኮኖሚ እቅዶች እንደነበሩ ይታወቃል። ፓስዴ ምናምን ድህነት ቅነሳ ምናምን ቅነሳ እየተባለ ነበሩ 2-5 ዓመት እቅዶች። ሶስተኛው እቅድ ሻማ ለልደት ምናምን የሚለው ማስታወቂያ የወጣበት ዘመን ማለት ነው። ያነኛን ፕሮጀክቶች አይሰሩ እኮ አይደለም፣ ግን የውጭ ምንዛሪው ባለበት ሁኔታ ውስጥ ነው ወይ የተሰሩት ነው። የውጭ ምንዛሪ የሚያመነጩ ዘርፎች ላይ ስራ ተሰርቷል። ያንኑ ቡና 300 ኩንታል ወይም ደግሞ 300 ሺህ ቶን ቡና እየላከ አመት እስከ አመት ምንድን ነው? ለዛውም አንዳንዴ ዓለም አቀፍ ገበያ ላይ የነ ብራዚል ምናምን ሲገቡበት በኃይለኛው ይቀንሳል። መቀነስም ሁሉ ታይቶበታል። የኢትዮጵያ ኤክስፖርት ጫማ በአመት 20 ሺህ ጫማ መላክ ነው እቅዳችን በምናምን አመት ተባለ። 2000 ላይ የወጣ እንትን ነው የመጀመሪያው የኦል አፍሪካን ሌዘር ፌር የሚባል ሲመጣ ጠቅላይ ሚኒስትሩ ያንን ሚሊኒየም አዳራሽ ሄደው ጎበኙና በዚህ ቀጣዩ ምናምን አመት እንደዚህ 20 ሺህ ጥንድ ጫማ መላክ ነው። እስካሁን መላኩን እኔ እርግጠኛ አይደለም። እንደዚህ ማለት ማስታወቂያዎቹ በጣም ትልልቅ ነበሩ፣ ግን ስራው አልነበረም። ያንን ስራውን የሚያሰራው ሂደት አሁን እኮ ዶላር ለማመንጨት ዶላር ማግኘት አለብህ። በነገራችን ላይ ማሽነሪ ለመግጠም ዶላር አውጥተህ ነው ኢንዱስትሪውን አስፋፍተህ ኤክስፖርት አድርገህ ደግሞ ዶላሩን የምታመጣው። ግን ያን ማሽነሪ መግጠሚያው ዶላር አልነበረም። ዶላሩ በሌለበት ሁኔታ ላይ ነው እንግዲህ
የነበረው ያን ሁሉ ነገር። ለዛ ነው የኢትዮጵያ ብር መድከሙ የመጣው ከዛ ጋር ተያይዞ ነው። ስለዚህ በዋጋውን ስጡት የሚባል ነገር መጣ። እነ ኬንያ እነ ምናምን ግን ያንን ዋጋ በጊዜው ከስር ከስር እየሰጡ ሲያስተካክሉ ነበር። ለዛ ነው እንደ ኬንያ ገንዘብ እንደ ሶማሌ ገንዘብ ምናምን እያልክ አሁን የኛ ገንዘብ ከነሱ ብሷል። የጅቡቲን ገንዘብ ሁሌ ነው ምሳሌ የምናገረው። የነሱ ገንዘብ የዛሬ 20 ዓመት 25 ዓመት በጣም ትንሽ ገንዘብ ነበረ። ከኛ አንጻር የሚተረትበት ነው። በዶንያ በማዳበሪያ ነው ደሞዝ የሚወስዱት እየተባለ የሚቀለድበት ነው። አሁን ዲጂታል የክፍያ ስርዓት ባይመጣ ኖሮ ዛሬ አሁን ለበዓል ቅርጫ ስትወጣ በዶንያ ነበር ገንዘብ ይዘህ የምትሄደው አይደለ? ያ ማለት ነው ኢትዮጵያ መጥቷል። ይሄ ጉዳይ መጥቷል። በደግነቱ በደህና ጊዜ ቴክኖሎጂ አገዘንና በስልካችን እንደዛ ሆነ እንጂ የመቁጠሪያ ማሽን ይዘህ ለመቁጠር ተሰልፈ ለማስቆጠር ተሰልፈ ሊሆን ይችላል። ወይም ከብት የሸጠል ሰውዬ ስንት ሰዓት ይፈጅበታል 100,000 ብር ለመቁጠር አይነት ነገር ነበረ። በደግነቱ መንግስትም ነገሩ ገብቶት ባለው 100 ብር ኖት አምጥቷል። ያው በቀጣይ ደግሞ የ1000 ብር ኖትም ሊኖር ይችላል። ቅዳሜ ገበያን እየተከታተላችሁ ቆዩ። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ። ቅዳሜ ገበያ አይ መርካቶ ጫት እንግዲህ በዓለም አቀፍ ደረጃ በስፋት ይቃማል፣ ይበቅላል ተብሎ የሚታሰበው አፍሪካ ቀንድ እና በተወሰነ ደረጃ ደግሞ ቀይ ባህርን ሻገር ብሎ የመን ላይ እንደሆነ ይታወቃል። ከዚህ በኋላ ግን በዓለም አቀፍ ደረጃ የጫት ንግዱ ይሰፋል እየተባለ ነው የሚጠበቀው። ባለፈው ሰኞ በነበረው ፕሮግራማችን ትንሽ መረጃ አቀብለናችሁ ነበር። ዛሬ በሰፊው እናካፍላችኋለን። ዓለም አቀፉ የጫት ንግድ እስከ 15 ቢሊዮን ዶላር ሊያሻቅብ ወይም ደግሞ ከፍ ሊል ይችላል ተብሎ ነው የሚታሰበው። ስፌሪካል ኢንሳይትስ ኤንድ ኮንሰልቲንግ የተባለ የገበያ ጥናት ድርጅት ነው ይህንን ያወጣውና አመታዊው የጫት ገበያ 8.48 በመቶ ይጨምራል ነው ያለው። ከ2026 አሁን ካለንበት የፈረንጆች ዓመት እስከ 2035 በ10 ዓመት ውስጥ እንግዲህ በዚህን ያክል ደረጃ ይጨምራል ተብሎ ነው በዚህ ድርጅት የተገለጸው። ልክ ነው። ይሄ ተቋም የሰራው ጥናት አዲስ ጥናት ነው። በነገራችን ላይ ባለፈው ሰኞ ያነሳ ነው የኬንያውን ነገር እንደነበረ ታስታውሳለህ። ኢትዮጵያ እና ኬንያ በድንበር ላይ ከሚያደርጓቸው ኢመደበኛ ንግዶች መካከል አንደኛው ጫት መሆኑን ገልጸን ነበረ። በአንድ ወቅት ላይ ለሰኔ ላይ የተደረገ ነው። ልክ የዛሬ ዓመት ሰኔ ላይ ለ14 ቀን በተደረገው ፍተሻ ወይም ደግሞ ግምገማ በኢመደበኛ ከተሻሻጡት ሁለቱ ሀገራት ሸቀጦች መካከል አንደኛው ጫት እንደነበረ፣ ሚራ የሚባለው ጫት ማለት ነው። የኬንያ ጫት ሚራ ይሉታል። እኛ ሀገር ጫት ነው የሚባለው። በተለያየ ቋንቋ የተለያየ ስም አለው። ለምሳሌ በኦሮምኛ ጅማ ይመስለኛል የሚባለው። በየመን ደግሞ ምንድን ነው ጫት ነው የሚሉት ይሆን ወይ? ቃት ነው የሚሉት። ቃት መሰለኝ የሚሉት። እንግዲህ እንዲህ አይነት የተለያዩ ቦታዎች የተለያዩ ስሞች ያሉት ሸቀጥ ነው እና የኬንያ ሚራ ወደ ኢትዮጵያ ወደ 15 ሚሊዮን ብር አካባቢ የሚያወጣ ወይም ደግሞ በኬንያ ወደ 12 ሚሊዮን ኬንያ ሽልንግ የሚያወጣ 12 ወይ 13 ሚሊዮን የሚያወጣ ጫት በህገወጥ ገብቷል የሚል ነገር ጠቅሶ ነበረ። ያ ማለት እንግዲህ በህጋዊ የገባ ሊኖር ስለሚችል ከፍ ያለ ግብይት ጫት ታደርጓል ማለት ነው በአካባቢው። በጣም አስገራሚ ሆኖ ያገኘ ነው ግን ኢትዮጵያ በዓለም ላይ አርኪ ጥናት የለም በዚህ ረገድ፣ ግን በዓለም ላይ ትልቁ አምራች ተብላ የምትታሰብ አገር ነች። ምክንያቱም ትልቁም ላኪ አገር ስለሆነች በመቃምም የሚወዳደራት ይኖራል ተብሎ አይገመትም። የህዝብ ብዛቱም ከፍተኛ ስለሆነ ነው በዛ ምክንያት ማለት ነው። እንደምታውቀው ደግሞ ብዙ ስደተኞችንም ታስተናግዳለች ኢትዮጵያ። ለምሳሌ ከሶማሊያ የሚመጡ ስደተኞች አሉ፣ ከየመን የሚመጡ ስደተኞች አሉ፣ ከሌሎች አካባቢዎችም ጫትን የለመዱ ስደተኞች ሊመጡ ይችላሉና እነሱንም ስደማምርበት ከህብረተሰቡም ከዜጎችም በተጨማሪ ደግሞ አዳዲስ ቃሚዎች ሊመጡ ይችላሉ ማለት ነውና በቃሚ ግን ምናልባት እንደ አገር ደግሞ ልትፎካከራት የምትችለው ደግሞ የመን አለች። የመን በልጅነታቸው ጫት ይጀምራሉ። የመን በነገራችን ላይ ከአካባቢ ይለያያል። ልክ እኛ ሀገር ምስራቁ የኢትዮጵያ ክፍል ላይ ጫት ከፍተኛ የባህላዊ ትስስር እንዳለው ሁሉ ያው አሁን ግን በመላው ኢትዮጵያ የባህላዊ ትስስሩ እየጨመረ የመጣ ይመስለኛል። ጓደኛሞች ተሰባስበው ሊጠቀሙበት ይችላሉ። በአንዳንድ ቤተሰብ ውስጥ በእርግጥ ሊቃም የሚችልበት
እድል አለ። ግን የሀረሩ አይነት ባህል ቀሪው ኢትዮጵያ ላይ አለ ለማለት በጣም ያስቸግራል። በስራ አጋጣሚ ግን ለዛውም ቆይቻለሁ። አሁን ኢትዮጵያ ውስጥ እንደ ልብህ በስራ አጋጣሚ ወደዚህ በመኪና አትንቀሳቀስም። ግን ስንንቀሳቀስ ወደ ሰሜኑ በጣም ባልተለመደባቸው የኢትዮጵያ ክፍሎች ወደ ሰሜን፣ ምዕራብ እንደዚሁም ራሱ ደቡብ ላይ ራሱ የተወሰኑ አካባቢዎች ላይ ተጽዕኖን ታያለህ እንጂ ቢኖርም ምርቱ ራሱ ተመርቶ ወደዚህ ራሱ ቢመጣም ወደ መሀል ነው። እንግዲህ ኢትዮጵያ ውስጥ አሁን በዋናነት የመሀልኛው ክፍል እንደሚጠቀም ነው የሚገለጸው ከብዛት አንጻር፣ ከህብረተሰቡ ክፍፍል ሳይሆን ከብዛት አንጻር እዛ አካባቢ ያመጣሉ እንጂ አይጠቀሙም። አሁን ግን የመጠቀም ነገር ታያለህ። ዞሮ ዞሮ የመስፋት ነገር እየታየ ነው። እንደ መቃምም ያው እንደ ትልቅ የመን ላይ ወይ ምስራቅ ኢትዮጵያ ላይ የማደግ ምልክት የመድረስ ምልክት ተደርጎ ልጆች ሲያድጉ ሊያደርጉት ከሚገባቸው ነገሮች አይነት የሆነ ሊመጣ የሚችልበት ሁኔታ እየሰፋ መምጣቱን ያሳያል። የመን ግን እንደዛ ነው ባህላቸው፣ ልክ እንደ ምስራቅ ኢትዮጵያ ክፍል ማለት ነውና ልጆች ገና ደረስኩ ሲሉ ወንዶቹ በዋናነት አፋቸው ውስጥ ያንን ቅጠል ያስገባሉና በአጠቃቀም ሊበልጡን ይችላሉ ወይም ደግሞ ሊፎካከሩን ይችላሉ ኢትዮጵያን ተብሎ አሁን ግልጽ ያለ ጥናትም ስለሌለ ነው። ይሄኛው ስፔሪካልም የሰራው ጥናት ላይ ያንን በግልጽ አላስቀመጠም የሆነው ነው። ግብይቱ ግን እንግዲህ ዞሮ ዞሮ ገንዘብ ነው እንደምታውቀው። ትልልቅ ነጋዴዎችና ንግዶች እየተንቀሳቀሱበት ነው። በአንድ ወቅት ማስታውሰው የቀድሞ ፕሬዚዳንት ከ83 በፊት የነበሩት ፕሬዚዳንት ከጫት ቀረጥ የሚገኘውን ገንዘብ የኢትዮጵያን ጠላቶች ከሚያስተናግዱ ሀገሮች ጋር ተያይዞ የኢትዮጵያ መንግስት የሚወስዳቸው የተለያዩ የፖለቲካ እርምጃዎች አሉ። የሌሎችን ሀገራት እንግዲህ አማጽያን ደግሞ የመደገፍ ማለት ነው። የጠላቴ ጠላት ወዳጄ ነው በሚባለው ማለት ነውና ለነሱ ይሰጥ ነበረ። ለነሱ የሚሰጥ ከጫት ቀረጥ የሚገኝ የሱዳን መንግስት አማጽያንን በሱዳን የአማጽያንን የሶማሊያ አማጽያንን የሚሉ ነገሮችን መጽሐፎቻቸው ላይ ጠቅሰው አይተናል። በተለያዩ ሰዎች የተጻፉት ተጠይቀው ወይም ደግሞ ነገነት አየለ የመሳሰሉ የጻፉት ላይ እሳቸው መጽሐፍ ላይ አላስታውስም እንዲህ አይነት ነገር የነበረ ገንዘብ ነበር ብለው እንዳውም ሲያነሱት እዚህ ይለኛልና ከድሮም ጀምሮ ቢሆን ትልልቅ ገንዘቦች የሚገኙበት ነው። በሀረር አካባቢ ጫት ጋር ተያይዞ ማህበራት እንዳውም በዛ ዘመን እንደምታውቀው ህብረተሰባዊት ኢትዮጵያ ተመስርታ የኮሚኒዝም አሳቤ ተግባራዊ ሲደረግ የዓለም ፋሽን ነበረና ያኔ ኢትዮጵያ ውስጥ አምጥተው ሲሞክሩት የተደረገው ነገር እንግዲህ ብዙዎችን የማደህየት እንቅስቃሴ ነበር። እኩል የማድረግ ከማለት ይልቅ የማደህየት ብለን የበለጸጉትን ማቆርቆዝ ነው የነበረው። አዎ ማለት የስራ ዕድል ምናምን የተለያዩ ኢኮኖሚ ሊያነቃቁ የሚችሉ ሰዎችን አንቆ መያዝ ነገር ትለው ትችላለህ። ምናልባት በጣም ትልልቅ የሆኑ ድርጅቶችን ላይ ወይ መሬት አስተዳደር ላይ የተወሰኑ ውሳኔዎች ተወስዳል። ግን ኩባንያዎች ላይ የተወሰደ እርምጃ ነበር። ዞሮም በዛ ነው ገዚህ የነበረው መንግስት ግን ብልጥ ይመስለኛል። የወሰዳቸው አንዳንድ እርምጃዎች የተጠኑ ናቸው። ለምሳሌ የመኪና አስመጪ ቢዝነስ ውስጥ የነበሩ ኩባንያዎች በዋናነት የውጭ ነበሩ። ያኔ እነሱ ላይ እርምጃ አልተወሰደም። ሌላኛው በዛ ተቃራኒ ደግሞ የሚገርመኝን ነገር የነዳጅ ድርጅቶች ላይ እርምጃ አልተወሰደም። ነዳጅ ኢትዮጵያ አስመጪ ነች እና የሚያስመጡት የምዕራባውያን ኩባንያዎች ናቸው። ሁሉም በሚባል ደረጃ የምዕራባውያን ኩባንያዎች ደግሞ የምዕራቡ ክፍል ለኢትዮጵያ ወዳጅ አልነበረም። ጠላት ባንለው ወዳጅ አልነበረም። ነዳጁን ከነኩትማ የኃይለ ሥላሴ መንግስት እኮ አንዱ እንዲነቃነቅ ምክንያት ሆነው የነዳጅ ዋጋ ንረት እንደሆነ ያውቃሉና ለእነሱም መልሶ መጥፊያቸው ስለሚሆን እነሱም መንካት አይችሉም። አዎ እንግዲህ ይሄ ነው አንድ ጋር ምዕራቡ ዓለም ነው። ምስራቁ ዓለም ላይም ኩባንያዎች ባይኖሩ ነዳጁ የምታገኝበት መንገድ ሊኖር ይችላል። የሆነ ነው ግን የደም ስርህ የኢኮኖሚ እንቅስቃሴ የፖለቲካም የምንም የማህበራዊም የደም ስርህ ነዳጅ ነው። ለዛ ሊሆን ይችላል ያልነኩት። ግን የሚገርመኝ ምን መሰለህ እዛ ውስጥ ነዳጅ አሁን በየቦታው ነዳጅ ማደያ ያላቸው ግለሰቦች አሉ አይደለ? ለምሳሌ በኖክ ስም ወይ ደግሞ በሼል ስም ያሉ ነዳጅ ማደያዎች ወይ በቶታል ስም ያሉ ማደያዎች አዲስ አበባ ውስጥ ወይ ደግሞ ሰሚት አካባቢ ብለህ ውሰድ ግለሰቦች ናቸው። የሆነን ድርጅት ስም ይጠቀማሉ። ኖክን ወይም ሼልን ወይም ኦይል ሊቢያን ይጠቀሙና ይሰራሉ ማለት ነው። የእነሱን ቅባቶች ምናምን ያስመጣሉ እንጂ ነዳጅ የምታውቀው ላለፉት በርካታ ዓመታት መንግስት ነው ነዳጅ የሚያስመጣው። አሁን ፈቅዷል። ነዳጅ ነው። የተለያዩ ነገሮችን ይጠቀማሉ። ያኔም ነበረ ማለት ነው። በንጉሱ ጊዜም እንደዚህ አይነት ስራ ነበረ። አንተ ነዳጅ ኩባንያ ያለው ድርጅት ይኖርሃል እና ከሆነ ዓለም አቀፉ ኩባንያ ጋር ትጣመራለህ። ከዛ ጋር ተያይዞ እንግዲህ ስትሰራ ትኖራለህ ማለት ነው። ንብረትነቱ ያንተ ነው። ያ ድርጅት ነዳጅ ማስመጣት፣ ቅባት ማስመጣት ነው ዋናው ድርጅት። ምዕራባዊ ድርጅት ቶታል ሊሆን ይችላል። የቅርብ ምሳሌ እንኳን ማንሳት ወይም ሼልን ብናነሳ በአንድ ወቅት የአብነት ገብረ መስቀልን አሜሪካ በሄድኩ ጊዜ ሳገኛቸው በዚህ ጉዳይ ላይ ስናነሳ ነበረ። የእነሱ ንብረቶች እዚህ ብሔራዊ አካባቢ ስለነበሩ ማደያዎች ማለት ነው እና ጠይቃቸው ነበርና አሁን እነኛ ማደያዎቹ ምናምን የቤተሰቦቻቸው ናቸው። የሚሸጡት ግን የሆነ ኩባንያን ነዳጅ ነው ወይም ደግሞ ቅባት ነው ብለህ
ከዛ ያ መንግስት ይመጣና ኢትዮጵያኖቹን ወርሶ ለፈረንጆቹ ሰጣቸው። በጣም የሚገርመኝ ሁልጊዜ የሚገርመኝ ምን አይነት የምንቀኝነት መንፈስ እንደሆነ ብዬ የማስበው ምን አለበት እዛው ኢትዮጵያኖች እያስተዳደሩት ቢቀጥሉ ብለህ የምታስብበትም ደግሞ አለ። ለኢትዮጵያዊነት ተቆርቁሮ ስልጣን ይዣለው የሚል ኃይል ያንን ማድረጉ ይገርመኛል ሁልጊዜ። ከዛ በኋላ ምን አደረጉ እነሱ ያንኑ ቤት ለነኛው ሰዎች አከራዩዋቸው። ባለፈው እንደውም በቤት ጉዳይ በምናም ጨቀጨቅ ነበር እንደውም ዲለሮችና እኚህ ቸርቻሪዎቹና አቅራቢዎቹ ማለት ነውና እንደምታስታውሱ ትልልቅ ኩባንያዎቹ ጋር ተያይዞ የሆነ ነው ከአጀንዳችን እንዳያስወጣን በምስራቁ የኢትዮጵያ ክፍል የጫት ማህበራት ነበሩ በዛን ጊዜ እና እነኛ ጫት ማህበራት አልተነኩም ነበር። መንግስትም ይሰራ ነበር ይመስለኛል ባልተሳሳት። ከዛ በኋላም ይሰራል። አሁን ከመንግስት ጋር ከፓርቲ ጋር የተለጠፉ ድርጅቶች ከ83 በኋላ በመጣው መንግስት ይሰሩ እንደነበር አስታውሳለሁ ጫትን እና ይሰራሉ። ማህበራት የነበሩ የሐረሩ አካባቢ ማለት ነው የጫት ማህበራት አሁንም እንደውም ተጠቅሷል በዚህ በጥናት ላይ ማየታቸው ከሆነና ትልቅ ገንዘብ የሚገኝበት ነው። ዞሮ አሁን ደግሞ ከዚህ በፊትም ባለፈው ሰኞም ሳነሳ የኦሮሚያ ክልል ፕሬዝዳንት ጋር በነበረኝ አጭር ቆይታ ስለ ጫት ነበር ያነሳውላቸው። ጫት ቡና እየተነቀለ ያንን ፕሪሚየም የሆነ ከፍተኛ ዋጋ ያና ግምት የሚሰጠው ቡና እየተነቀለ ጫት እየተተከለ ነውና እንዴት ነው ክልሉ ምን ያስባል የሚል ነገር ሳነሳላቸው እሳቸው ገበሬ የሚያዋጣው ነው የሚያደርገውና ጫት ቡና ካላዋጣው የሚያዋጣውን ነገር ያደርጋል አይደለም ጫት ዛፍ የተከለ ባህር ዛፍ ይተክል ይለይ የሚል ነገር ማንሳታቸውን ገልጬ ነበርና ቦታ ሁሉ እየወሰደ በስፋት እየተመረተ ነው የሚገኘው እና ይሄ ጥናትም እንግዲህ ያንን ነገር ነው የሚያሳየው። በቀጣዮቹ ጊዜያት ምቹ ዘመናት ናቸው ለጫት የሚል ነው። አሁን ላይ ወደ 6.7 ቢሊዮን ዶላር አካባቢ ነው በጫት ግብይት ውስጥ የሚከናወነው። እንዳው እነማናቸው የሚቀሙት የሚለውን ነገር ነው በዋናነት አሁን እዚህ ጋር ማየት የሚያስፈልገው ይመስለኛል። ግብይቱ ላይ ነው እሱ ጥናት ያደረገው በዋናነት ስፌሪካል ትኩረቱን ያደረገው በእነማናቸው የሚቀሙት ላይ የሚለው ነው። ከዛ ጋር ተያይዞ ቅድም እንዳልኩ አንተ ወደ 8.5% አካባቢ በየአመቱ እድገት ያሳያል። ገበያውን ነው ትኩረት ያደረገው የሚቀሙት ላይ ሳይሆን ገበያው ላይ ነው ትኩረት ያደረገው። ስለዚህ እንደ አውሮፓውያን አቆጣጠር በ2035 ወደ 8.4 ቢሊዮን ዶላር አካባቢ ጭማሪ እንደሚመጣ አሁን ካለው ማለት ነው። ይሄም እንግዲህ ከእጥፍ በላይ ማለት ነው 15 ቢሊዮን ያልፋል ነው የጫት ግብይቱ 15 ቢሊዮን አልፎ ብዙ ገቢ ያስገኛል። ለዚህ ይሄም ደግሞ ለአምራቾች፣ ለነጋዴዎች፣ ለኮኦፕሬቲቮች ወይም ደግሞ እነዚህ ማህበራት የህብረት ስራ ማህበራት የጫት ማህበራትን አምጥላቸው እንደዚሁም ለላኪዎች መልካም አጋጣሚ ነው። በተለይ ደግሞ በኢትዮጵያ እንደሚገኙ የሚል ነገር ነው የጠቀሰው። ከዛ በተጨማሪ እንግዲህ ኬንያና ኢትዮጵያ ነው በዋናነት ትኩረት ያደረገው። ኬንያም እንግዲህ ከጊዜ በኋላ ልክ እንደ አቮካዶ ወይም ደግሞ እንደ ሌላ እንደ ቲማቲም አርሶ አደሮቹ ትኩረት እየሰጡት ነው። አሁን ለነሱ መፈራው ምንድነው ጫት ኬንያ ውስጥ ወደ ሰሜን ምስራቅና ባህር የህንድ ውቅያኖስ አካባቢ ላይ ነው የሚቃመው። እነኚህ ከሌላው ማህበረሰብ ጋር የመገናኘት ከሌላው ዓለም ማለት በተለይ ከየመን ጋር የመገናኘት እድል ያላቸው ናቸው። ከሶማሌ ጋር የመገናኘት እድል ያላቸው ናቸው ወይም ሶማሌዎች ናቸው። ምስራቁ የኬንያ ክፍል ሶማሌ ኬንያውያን ማለት ነውና ሰሜኑና ምስራቁ ሶማሌዎች ይበረክቱበታል። እዛ አካባቢ ነው የሚቃመው። ናይሮቢ ላይ በደንብ እንደሚቃም የአደባባይ ሚስጥር ነው። ሰሜን ኬንያም እንደሚቃም ወይም ሞያሌና መሰል አካባቢ በደንብ እንደሚቃም የአደባባይ ሚስጥር ነው። እንግዲህ ቦታውን ሄዶ ላይ አየሰው ግን በዋናነት ኬንያ ውስጥ አይቃምም ጫት አይታወቅም። ግን አሁን አርሶ አደሮቹ ጫትን የሚያውቁት አርሶ አደር ክፍል ነው እየጋመ እየነካካ እያመረተ የሚገኘውና ቀስ በቀስ ወደዛ ውስጥ እንዳይገቡ ነው ለነሱ ምፈራው። አሁን ወደ መቃሙ እንዳይገቡ ነው። እንደምታውቀው አሁን እንደ አዲስ ፋሽን የሆነው በነገራችን ላይ ይሄ ከፕሬሰሮች ወይም ደግሞ ይሄ ማድቀቂያ መፍጫ የምትላቸው ነገሮች ከመምጣታቸው ጋር ተያይዞ የተለያዩ እጅግ ቀላልና ዘመናዊ ማድቀቂያዎች እየመጡ ነውና ከዛ ጋር ተያይዞ የጫት ጁስ የሚባል ነገር እንደ አዲስ በማህበራዊ ትስስር ገጾች ላይ ያየን ነው የሚገኘው። ሶማሊያ ውስጥ ምስራቅ ኢትዮጵያ ውስጥ እንደዚህ እንደምታስታውሰው ምስራቅ ኢትዮጵያ ላይ አዛውንቶች ጫት ጥርሳቸውን ስለሚጨርሰው የጫት ጉዳት ከተባለ በነገራችን ላይ ጥርስ መጨረስ መሰለኝ እና ብዙ ተጠንቶም እኮ ፈረንጆች ብዙ ተመራምረው ነበርና ጉዳት ብሎ ያነሱት ነገር ጥርስ ያበላሻል፣ ከዚህ ከወሲብ ጋር ተያይዞ ያለህን ግንኙነት ያበላሻል እና ጥርስ መጨረስ ነው የሚሉትና ረጅም ሰዓት ተቀመጣለ የምግብ መፍላት ፍላጎትን ይጎዳል ነው እንጂ ከጤና ጋር ተያይዞ ይሄ ነው ብለው የገለጹት ነገር እስካሁን የለም። እውነት ለመናገርና ጥርሳቸውን ጨርሰው በሙቀጫ እየወቀጡ ነው የሚቀሙት። የፈጩትን በደረሳቸው መፍጨት ያልቻሉትን በሙቀጫ አውዛ የተባለውንም እየጠጡ የሚነቃቁ ሰዎችም አሉ። የጫቱን ቅጠልና እንጨት ከሻይ ጋር ያፈሉ። እሱ እንደ ሻይ ማለት ነው። አሁን ግን እንግዲህ ያ መፍጨቱን ሂደት
ማሽኖች እየመጠጣ መጣው እንግዲህ በቻርጀር የሚሰሩ እና እንግዲህ እነኝም እየመጡ ስላለ እኔ ለኬንያኖች እፈራላቸዋለሁ ለማለት ነው። እየቀለለም ነው የመጠቀሚያ ስልቱም እየቀለለ ነው። ዝም ብለህ ሳትቀመጥ ተቀምጠህ ምናምን በተለየ ስርዓት በመስራቁ ኢትዮጵያ እንደተለመደው አይነት እያረከው የምትሄደው ነገር አሁን ቀርቶ ቁጭ ብለህ ቢሮ ውስጥ እየጻፍክ ቢሮ ልክ ነህ እንደ ኤሌክትሮኒክ ሲጋራ እንደሚባለው ማለት ነው። አዎ እንግዲህ ወይም እንደ ሲጋራ ማለት ይችላል። ሲጋራም እኮ እንደዚህ አስቀምጠኝ ምናምን አይልም። ከዚህ ጋር ተያይዞ ሌላኛው የተጠቀሰው ነገር እንግዲህ የግብርና ኢንቨስትመንቱ ነው። ከዚህም ጋር ስታነሳው የማምረቻው ሂደት ወይም ደግሞ ቴክኒኩ የመስኖ ያው የምታውቀው ነው። ባለፈው አንስተናል። መሰረተ ልማት ሲባል ደግሞ ውስጥ ለውስጥ የሚሰሩ መንገዶች ከዛ ጋር ተያይዞ ያንን መጠቀም የሚችሉ ተሽከርካሪዎች እነኚህ ራሳቸው እንደ ኢንቨስትመንት ነው። እነኚህ አይነት የግብርና ጋር ተያይዞ ያሉ ኢንቨስትመንቶች ለምርት ሂደቱ በጣም አጋዥ እንደሆኑ ትንንሽ ፓምፖች የመሳሰሉ ይመጣሉ። አሁን ውሃ ይፈልጋል ጫት ባለፈው ስናነሳው ነበርና የተለያዩ ጥናቶች አርሶ አደሮችም የሚሉትን ነው። እኔ በአጋጣሚ ከዚህ ጋር ተያይዞ አንዳንድ ጥናቶችን ለዘገባ ለመስራት ጥናቶችን አድርጌያለሁ በምስራቅ ኢትዮጵያ ክፍል በተለያየ አጋጣሚ በተለይ ከቡና ጋር ነው የኔ ትኩረት። ቡና ላይ የተፈጠረው ጫና ለምንድን ነው? አንዳንድ አርሶ አደሮች አሁን በምስራቅ ሀረር ዙሪያ ላይ አንድ አርሶ አደር አግኝቼ ነበርና እሳቸው ቡና ነው የሚተክሉት። የእሳቸውን ቡና ልናይ ሄድን። ትልልቅ ቆዮችን ይዘን ነበር የሄድ ነውና በዓለም ላይ የታወቁ ትልልቅ ቆዮችን ከሰሜን አሜሪካና ከጃፓን የመጡ ነበሩና ሄጄ ነበረ እነሱ ጋር ተያይዞ የሚኖሩ ሁኔታዎችን ለመገምገም ማለት ነውና በዛ ወቅት ዘገባም ለመስራት ነበር የሄድኩት። አንዱ አርሶ አደር ያገኘን ሀረር ዙሪያ ላይ እና እሳቸው ለአካባቢው ልዩ ሰው ናቸው። እሳቸው ብቻ ናቸው አሁን ቡና ሳይነቅሉ እያበቀሉ የሚገኙት። ሌሎቹ በሙሉ ጎረቤቶቻቸው ቡናቸውን ነቅለው ወደ ጫት ገብተዋል። ጫት በአመት ብዙ ጊዜ ይመረታል፣ ጥሩ ታገኝበታለህ ምናምን ብዙ ባለፈው አንስተናል ነው። የእሳቸውንም ታሪክ ያዝኩ የጎረቤቶቻቸውንም ታሪክ ያዝኩና እሳቸው ጫት ላይ አቋም አላቸው። እኔም አልቀምም መቃምም አልፈልግም፣ ልጆቼም እንዲቀሙብኝ አልፈልግም። ስለዚህ እኔም አልፈልገው ነገር ለሌላ ሰው ለምን አውጥቼ አምርቼ ይሸጣለሁ ነው የእሳቸውና እንግዲህ ለምን ከጎረቤቶቹ አንፃር እኔ ከጎረቤቶቹ አንፃር ገቢ እያገኘው አይደለም። ምክንያቱም በአመት አንዴ ነው የማመርተው እኔ ቡናን የማመርተው በአመት አንዴ ጥቅምት ወይ ህዳር ላይ የሚሰበሰበው ቡና ማለት ነው። እነኚህ የምታያቸው ጎረቤቶቼ ግን ሁሌ እያወጡ ይሸጣሉ የሚል ነገር ነው። እንግዲህ እሳቸው ድህነቱን የመረጡት ወይም ደግሞ በቂ ገንዘብ አለማግኘቱ ነው። እንግዲህ ከዚህ ጋር ተያይዞ በነገራችን ላይ የጫት ትርፋማነትም እንደዚሁ እያበረታታቸው እንደመጣ ነው ጥናቱ ራሱ የገለጸውና ከዛ ጋር ተያይዞ ምናልባት ትንሽ ይሄ ከጥናቱ ጋር ተያይዞ እኛ በዚህ ጉዳይ ላይ በድረገጻችን ላይ ዘገባው ስላለ እሱን ይመልከቱት የአህዱ ቤተሰቦች። ከዛ ውጪ ግን የቶቹ አካባቢዎች እንዳው ይቅማሉ የሚለውን ነገር በዚህ እንግዲህ ጥናቱ ብቻ ለምን እነኚህ ሀገራት ብቻ ይላል ማለት ወይም ደግሞ ማን ይቅማል የሚለውን ብቻ ለምን ይገልጻል የሚለውን ነገር ማንሳት ያስፈልጋል። ከዚህ ጋር ተያይዞ ምናልባት ከግብይቱ ባለፈ የት አካባቢ ነው በይበልጥ ጫት ዛሬ ላይ የሚቃመው የሚለውን ነገር ያው ከተለመደው አካባቢ ብዙ ራቅ አይደለም እንዴ? ትክክል ነው። የመንን ነው በዋናነት የሚያስቀድመው። እንግዲህ የተለያዩ ጥናቶች የሚያሳዩት የዓለም አቀፉ የጤና ድርጅት የሰራው ጥናት የሚያሳየው የመን ቅድም እንዳልኩ ሰፊ ነው። በቃ ባህሉ ትንሽ ጫንም ይላል። እኔ ሳየው አንዳንዴ የነሱን በተለይ በንባብና በማህበራዊ ትስስር ገጾች በቪዲዮዎች አሁን በጣም በቀላሉ እየወጡ ያሉ መረጃዎች አሉ። የየመን ሰርግ ብታይ በነገራችን ላይ የሺያው አካባቢ ላይ ይበልጥ ይቃማል ከሱኒው። የመን ሁለት አይነት የእስልምና ሃይማኖት ነው ያለው። ሺያው ስትል ሺያው ደግሞ በዋናነት ሁቲዎች ወይም ደግሞ የአንሳሩላን ኃይሎች መጥቀስ ያስፈልጋል። እዚህ ጋር መርቅ ነው ስለሚዋጉ የማይሸነፉት ጉንጫቸው ላይ ተግዚናቸውን ይዘው ነው ሲዋጉ የምታየው። ያኔ አብደላ ሳላህም ከስልጣን ለመውረድ የአረብ እንግዲህ እንቅስቃሴ በነበረበት አብዮት በነበረበት ጊዜም ጉንጫቸው ውስጥ ጫት ይዘው ነው ሰልፍ ሲወጡ የነበረው። እሳቸው ግን ሱኒ መሰሉኝ ለአብደላ ሳሌህ። እሳቸው ግን እንደምታስታውሰው ይቅማሉ። ከእነዚህም ጋር ህብረት መስርተው ነበር መጨረሻቸው አካባቢ ከሁቲዎች ጋር። እንዳውም በነገራችን ላይ ወደ መጨረሻ ከስልጣን ከወረዱ በኋላ የተወሰነ ጊዜ አዲስ አበባ ተቀምጠው ነበር። የተለያዩ መረጃዎች ያንን ያሳዩ ነበረ። እንግዲህ በኋላ ተመልሰው ምናምን በኋላ ላይ መጠፋፋቱ መጣ። የሆነ ሆኖ እነሱ ቀላል የማይባል እንግዲህ ቃሚ እንዳላቸው ነው የሚገልጸው። ከኢትዮጵያ ውስጥ ደግሞ የተጨበጠ ነገር እስካሁን አልተገኘም። ባለፈው እንደምናነሳው ግን ቢያንስ 15.3% አካባቢ የሚሆኑ ኢትዮጵያውያን አዋቂዎች ከ15 እስከ 60 ዓመት ወይም 59 ዓመት አካባቢ እድሜ ያላቸው ሰዎች ባለፉት 30 ቀናት ውስጥ ቢያንስ አንዴ ቅመዋል የሚል ጥናት አለ። እንዲያም ሲባል ግን ከዛም በላይ ደግሞ የቃሙ ክልል ይለያያል። ይሄ አካባቢ ሀረሪ ክልል ያለውና ለምሳሌ ጎጃም ያለው
አንድ ላይ ሆን ይችላልና ይሄንንም ከአካባቢ ይለያያል ይላል። ከዛ ቀጥሎ የሶማሊያ ነው እንግዲህ በዋናነት የሚጠቀሰው። ጅቡቲም አለ። ጅቡቲ ያው ህዝቡ አነስ ማለቱ ነው እንጂ የዋዛ የማትለው ጫት ቃሚና ንግዱም ያለው ሶማሊያና ጅቡቲ ነው በዋናነት ንግዱ ያለው። በሚገርም ባስገራሚ መልኩ ደግሞ እስራኤልም አለ። እስራኤል በነገራችን ላይ ይመረታል። ጫት እንደሚመረት ከዚህ በፊት ማረጋገጥ ችያለሁ። በተለይ በአንድ ወቅት እስራኤል በሄድኩ ጊዜ በደቡባዊ እስራኤል ቤርሳቤ የሚባል አካባቢ ላይ አንድ የሚቀሙ እስራኤላዊ አግኝቼ እርሻ ውስጥ ነው እንደውም ያገኟቸው የብርቱካን ምናምን እርሻ ውስጥ ነው ያገኟቸውና ገርሞኝ ሳይ ጫት ነው። ከዛ ምንድነው አልኳቸው። እሳቸውም ጫት ነው። የት እዚሁ የሚበቅል ነው ወይ? አዎ የሚበቅል ነው። እዛው ቴልአቪቭ አካባቢ ነው የሚበቅለው አሉኝ። ሰሜናዊ ከቴልአቪቭ ወደ ሰሜን አካባቢ ነው የሚበቅለው አሉ። እና ከየታወቁ ለምንድነው የሚቀሙት የሚል ነገር አነሳውላቸው። እሳቸው አያታቸው ይሁን ቅድመ አያታቸው ከየመን መምጣታቸው የየመን አይሁድ ናቸው። እስራኤሎች እንግዲህ አገሪቱን ሲመሰረቱ በፊትም አይሁዶች ይኖራሉ እዛ አካባቢ። አነስተኛ ናቸው በቁጥር ትንሽ ቢሆኑ ይኖሩ ነበረ። ግን በኋላ ላይ አንድ ሀገር ሲመሰረቱ ወይም ደግሞ ባለፈው 115-20 ዓመት አካባቢ ከፍተኛ ንቅናቄ ነበረ። እስራኤላውያን ከመላው ዓለም እየተሰበሰቡ ወደ አሁኒቱ እስራኤል እንዲገቡ የተደረገበት እንቅስቃሴ አለ። ከዛ በ1947 እንደምታውቀው እስራኤል ተመሰረተች። ከዛ ጋር ተያይዞ ከሄዱ የህብረተሰብ ክፍሎች መካከል እስራኤላዊ ወይም አይሁድ ነን ብለው ከሄዱ መካከል ከፍተኛ የየመን አይሁዶች ይገኛሉ። እነሱ ደግሞ የመን ውስጥ ተረጋግተው ሲቀሙ የነበሩ ሰዎች ናቸው። ስለዚህ እስራኤልም ሄደው መቃማቸውን እንግዲህ ቀጥለዋል ማለት ነው። ወደ ልጆቻቸውም እየተላለፈ የልጅ ልጆቻቸውን ወይ እንደዚህ ነው። እና የኔ ዘመዶች ከየመን አያት ቅድመ አያቶቼ መጥተው እዚህ ነበር የሚኖሩት። እነሱ ይቀሙ ነበር። ለዛ እኔም ደምጄ ነው አሉ። እንደ ደህና ነገር ውርስ ወስደዋል ማለት ነው እሳቸው። እና ከኢትዮጵያም እንግዲህ ቀላል የማይባል ኢትዮጵያውያን የእስራኤል እንደሚኖሩ ይታወቃል። ኢትዮጵያውያን እንኳን እዛ ይቀማሉ ተብሎ የሚታሰብ አይደሉም። አብዛኞቹ ከሰሜናዊ ኢትዮጵያ የሄዱ ጫትን የማያውቁም ጭምር ናቸው። የግድ የኢትዮጵያ አይሁዶች ናቸው ማለት አይደለም። የተለያዩ ኢትዮጵያውያን እዛ ይኖራሉ። ከዛ አንጻር ነው እንጂ እንዳልከው የኢትዮጵያ አይሁዶች በዋናነት የተንቀሳቀሱት ከሰሜኒቱ የኢትዮጵያ ክፍል ነው። ግን ከሌሎቹም የኢትዮጵያ ክፍሎች መሄዳቸውን ግን ማስታወስ አለበት። ከመካከልም ከመሳሰለው ግን ከዚህ ጋር ተያይዞ ምናልባት የመጨረሻ ነገር መጥቀስ የምፈልገው ኢትዮጵያ ውስጥ በጣም ለየት ያለ እንግዲህ የተለያዩ ጥናት አለ። ከነሱ መካከል ነው አንደኛው ማነሳው የዓለም ጤና ድርጅትን ጨምሮ ያሰራቸው ጥናቶች አሉ። ኢትዮጵያ ውስጥ በርካታ ጥናቶች ተደርጓል። ወደ 20 ምናምን የሚሆኑ ጥናቶች ተደርጓል። ባለፈውም ስገልጽልህ ነበር ዶክተር የራስ ወርቅ የሰሩትንም ጥናት ስናነሳ ነበር። በፎረም ፎር ሶሻል ስተዲስ ማህበራዊ ጥናት መድረክ የተሰራው ጥናት የአህዱ ቤተሰቦች መጽሐፍ ፈልገው ቢያነቡ ደስ ይለኛል። በተለይ ከጫት ጋር ተያይዞ ለሚኖሩ ተያያዥ ሁኔታዎች አንዳንዱ እንዴት ወደ ሀሺሽ ውስጥ እንደሚገባ፣ መጠጥ ውስጥ እንዴት እንደሚገባ፣ ሲጋራ ውስጥ እንዴት እንደሚገባ ብዙ ነገር አስጠንቷል። በነገራችን ላይ እነሱ ተመሳሳይ ጥናት በአረቄ ላይም ሰርተዋል። ወደ ደብረ ብርሃን አካባቢ እንደዚህ ሄደው የፈጠረውን ማህበራዊ ቀውስ ነው ያው በዋናነት ትኩረት ያደረጉት። የሆነ ሆኖ ኢትዮጵያ ውስጥ በዋናነት በክልል ደረጃ ወይም በአካባቢ ደረጃ ማን ነው የሚቀመው የሚለው ሲገለጽ ከህብረተሰብ አንጻር ግማሽ የሚሆነው ሀረሪ ክልል ውስጥ ይቅማል የሚል ጥናት ነው ያለው። ይሄ ከባድ ነው። ልጆች ናቸው ባጭሩ የማይቀሙት እና ትንሽ ሴቶች ናቸው ነው እንግዲህ ሴቶች ግማሽ ናቸው ብለህ ህብረተሰቡ ከወሰድክ ከነሱ ውስጥ ሴት ህጻናት ሴቶችን ካወጣ እና ወንዶቹን ህጻናት ካወጣ የቀረው ሞላ ጎደል ሊቅም እንደሚችል ነው የሚያሳይ ማለት ነው። ድሬዳዋም እንደዚሁ ግማሽ የሚያክለው የህብረተሰቡ ትንሽ ነው። በእርግጥ ህዝቡ እዛ ሁለቱ ክልሎች ላይ ያለው ድሬዳዋ ከተማ አስተዳደር ነው፣ ሀረሪም ክልል ነው። በመቶዎች ሺዎች አካባቢ ናቸው። እንደ ሀረሪ እንዳው ቢደማመር 200,000 ይበልጣሉ ያልገመተም የክልሉ ህዝብ። ከዛ ውስጥ እንግዲህ 100,000 አካባቢ ወይም ደግሞ ሊቀም ይችላል ማለት ነው። ኦሮሚያ ወደ 26% አካባቢ ይቅማል ነው የሚለው ጥናቱ። ሶማሌ ክልል ደግሞ እንደዚሁ ወደ 26% አካባቢ ይቅማሉ ነው የሚለው። እንግዲህ እነኚህ ናቸው ያሉት ነገሮች። ከቅዳሜ ገበያ ጋር አብራችሁ እንድትቆዩ እንጋብዛለን። የዛሬ መሰናዷችንን ስለተከታተላችሁን እናመሰግናለን። የቅዳሜ ገበያን የዩቲዩብ ገጽ በመከታተል በሳል የኢኮኖሚ፣ የፋይናንስ፣ የኢንቨስትመንት መረጃዎችና ትንታኔዎች እንድታገኙ እንጋብዛለን። የቅዳሜ ገበያን የዩቲዩብ ገጽ ሰብስክራይብ እና ላይክ አድርጉ። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ ቅዳሜ ገበያ። አይ መርካቶ